ሰላም የዲዛይር ቤተሰቦች እንዴት ናችሁ? ዛሬ በቤዚክ ኮሚዩኒኬሽን እንግሊሽ ስለ ግሪቲንግ እንማራለን and ሪስፖንሳቸውን ጭምር። Let's get right into it. ስለዚህ በመጀመሪያ ፎርማሊ and ኢንፎርማል የሚባሉ የግሪቲንግ አይነቶች አሉ። ፎርማል የምንለው ለማናቃቸው ቤተሰብ ወይም ጓደኛ ላልሆኑ ሰዎች የምንሰጠው የሰላምታ አይነት ነው። ስለዚህ በቀን ውስጥ ባሉ ሰዓታት ተከፋፍለው ቤዚክ የሚባሉት 3 አይነት የሰላምታ አሰጣጦች አሉ። የመጀመሪያው ጠዋት ላይ ለምናገኘው ሰው ጉድ ሞርኒንግ ወይም እንደምን አደርክ ወይም እንደምን አደርሽ የሚል የሰላምታ አሰጣጥ ነው። ሁለተኛ ረፋፋድ ላይ ወይም ወደ ምሳ ሰዓት ለምናገኛቸው ሰዎች ጉድ አፍተርኑን ወይም እንደምን አረፈድክ የሚል የሰላምታ አሰጣጥ እንሰጣለን። አመሻሽ ላይ የምናገኛቸው ሰዎች ደግሞ ጉድ ኢቭኒንግ ወይም እንደምን አመሸህ በማለት ሰላምታ እናቀርባለን ማለት ነው። ስለዚህ ፎርማሊ የተሰጡን ሰላምታዎችን እንዴት ምላሽ እንሰጣለን? ፎርማሊ የተሰጡን ኢንፎርማሊ መመለስ ስለማንችል ከዛው ከፎርማል ግሪቲንጉ ፎርማል የሆኑ ምላሾችን እንሰጣለን ማለት ነው። ስለዚህ ለፎርማል ሰላምታዎች የሚሰጡን ምላሾች ምንድናቸው? ጉድ ሞርኒንግ፣ ጉድ ሞርኒንግ ቱ ዩ ቱ። ጉድ ሞርኒንግ የሚለው ሰላምታ ላይ ቱ ዩ ቱ የሚል ፍሬዝ እንጨምርበትና ጉድ ሞርኒንግ ቱ ዩ ቱ እናደርገዋለን። አፍተርኑን ላይም ላገኘነው ሰው ጉድ አፍተርኑን ሲሉን ጉድ አፍተርኑን ቱ ዩ ቱ፣ ጉድ ኢቭኒንግ ቱ ዩ ቱ። ስለዚህ ፎርማል ግሪቲንግ ኤንድ ፎርማል ሪስፖንስ ይሆናል ማለት ነው። ይሄም ብቻ ሳይሆን ስማቸውንም ስፔሲፊክሊ ወይም ዳይሬክት አድርገን ልናስገባ እንችላለን። ጉድ ሞርኒንግ ሳራ፣ ጉድ ሞርኒንግ ጆን፣ ጉድ ኢቭኒንግ ሳራ፣ ጉድ ኢቭኒንግ ጆን። ስለዚህ ስማቸውን መጠቀም እንችላለን ከግሪቲንጉ በኋላ ማለት ነው። ስለዚህ ፎርማሊ ብቻ ሳይሆን ወይም ወተን ስንሄድ የምናገኘው ቤተሰባችን ሊሆን ይችላል፣ ጓደኛችንን ሊሆን ይችላል። ስለዚህ ፎርማል ላልሆኑ ሰዎች የምንሰጣቸው ሰላምታዎችና ሪስፖንሶች ምንድን ናቸው? እነሱም ኢንፎርማል ግሪቲንግስ ይባላሉ። ወይም ኢመደበኛ ያልሆኑ ከመደበኛው ትንሽ ለወጥ ያሉ ሰላምታዎች ወይም ምላሾች ይሆናሉ ማለት ነው። ስለዚህ መደበኛ የሚባሉት ወይም ለጓደኛ ለምንቀርበው ሰው የምንሰጠው ሰላምታ ምን አይነት ነው? የመጀመሪያው ኮመን የሆነ በአማርኛ ቃል ውስጥ አንዳንድ ጊዜ የምናስገባቸው ሁላ ሃይ የምንለው የሰላምታ አይነት ነው። ሃይ። ወይም ሁለተኛው ላይ ደግሞ ዋትስአፕ፣ ሶስተኛ ላይ ደግሞ ሞርኒንግ ብቻ ማለት ነው። ብዙ አከራካሪ የሆነው የመጨረሻው ሞርኒንግ የሚለው ሲሆን ይሄ ከድምጻችን ወይም ከቅላጼ አንጻር ትርጉም የምንሰጠው ነው። ፎርማል ላይ ጉድ ሞርኒንግ ብዬ ፎርማል ነው ብዬ አስተምሬ ነበር። ነገር ግን አሁን ሞርኒንግ ብቻ ሲሆን ጉድ የሚለውን ስናወጣው ኢንፎርማል ወይም ለምንቀርበው ሰው የሚሰጥ ሰላምታ ይሆናል ማለት ነው። ስለዚህ ቀጣዩ ደግሞ ኢንፎርማሊ ለተሰጠን ሰላምታ ምን አይነት ኢንፎርማል ምላሾች ወይም እንዴት ቀለል ያሉ ምላሾችን እንሰጣለን? ሃይ ሲሉን ሃይ ወይም ሄይ ባክ ማለት እንችላለን ማለት ነው። ዋትስአፕ ሲሉን ዋትስአፕ ብለን መመለስ እንችላለን ወይም ሄሎ ብለን መመለስም እንችላለን። የመጨረሻው ደግሞ ሞርኒንግ ስንባል ሞርኒንግ ቱ ዩ ቱ ኦር ሞርኒንግ ብቻ ብለን መመለስ እንችላለን ማለት ነው። ስለዚህ ፎርማል ሪስፖንሶች፣ ፎርማል ኩዌስችንስ፣ ፎርማል ሪስፖንስ፣ ኢንፎርማል ግሪቲንግስ፣ ኢንፎርማል ሪስፖንስ ይሻሉ ማለት ነው። ስለዚህ ይሄንን ዛሬ ካወቀን አንዳንድ ራሳችሁ የምትሞክራቸውን ጥያቄዎች እንዲሁ ፕሬዘንት ላድርግላችሁ። የመጀመሪያው ጠዋት ጊዜ ላገኘነው ሰው ለማንቀርበው ወይም ቤተሰብ ላልሆነ ሰው ምን ብለን ሰላምታ እናቀርባለን? ኤ ጉድ አፍተርኑን፣ ቢ ጉድ ሞርኒንግ፣ ሲ ጉድ ኢቭኒንግ። እደግመዋለሁ። ጠዋት ላይ ላገኘነው ሰው ምን ብለን ሰላምታ እናቀርባለን? ጓደኛችን አይደለም፣ ቤተሰባችን አይደለም፣ አይቀርበንም ማለት ነው። አንደኛ ወይም ኤ ጉድ አፍተርኑን፣ ቢ ጉድ ሞርኒንግ፣ ሲ ጉድ ኢቭኒንግ። ሁለተኛ ጥያቄ ቀትር ላይ ወይም ወደ ምሳ ሰዓት ብለን የምንጠራው ሰዓት ላይ ላገኘነው ሰው አሁንም ጓደኛችን ወይ ቤተሰባችን ላልሆነ ሰው ምን አይነት ሰላምታ እናቀርባለን? ኤ ጉድ አፍተርኑን፣ ቢ ጉድ ሞርኒንግ፣ ሲ ጉድ ኢቭኒንግ። ኤ ጉድ አፍተርኑን፣ ቢ ጉድ ሞርኒንግ፣ ሲ ጉድ ኢቭኒንግ። ሶስተኛና የመጨረሻው ጥያቄ ምሽት ላይ አመሻሽ ላይ ላገኘነው ሰው አሁንም ጓደኛችን ወይም ቤተሰባችን ላልሆነው ሰው ምን ብለን ሰላምታ እናቀርባለን? ኤ ጉድ አፍተርኑን፣ ቢ ጉድ ሞርኒንግ፣ ሲ ጉድ ኢቭኒንግ። አመሻሽ ላይ ጓደኛችን ላልሆነ ሰው የምናቀርበው ሰላምታ ምንድን ነው? ኤ ጉድ አፍተርኑን፣ ቢ ጉድ ሞርኒንግ፣ ሲ good evening.
የዛሬው ትምህርታችን ይሄን ይመስል ነበር። እንግዲህ ጥያቄዎቻችንን በየቤታችሁ ሞክሯቸው። ሌላ ጊዜ እስክንገናኝ ድረስ ባይ